ይሄንን የመሰለ ኑድልስ አብረን እንሰራለን፣ አብረን እንበላለን። እንዴ ብቻ የምንላረገው ነው። ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን። ሪታ ነኝ ከማዳም ኩሽና። ዛሬ ይዤላችሁ የመጣሁት የኑድልስ አሰራር ነው። አብረን እንስራ፣ ተከተሉኝ። እንደምታዩት ሽንኩርቴን ጥጃለሁ ማለት ነው። ዘይቴና ሙቄ ዘይት ያደረኩት ዘይቱን ነው፣ ኦሊቭ ኦይል ማለት ነው። በሱ ነው የምጠቀመው። ለራት ስለሆነ ያዘጋጀሁት ለራት እሱ ነው የምጠቀመው። ከዛ ሽንኩርቴ እየበሰለልኝ ነው እንደምታዩት። ነጭ ሽንኩርት ጨምሬበታለሁ። ነጭ ሽንኩርትና ዝንጅብል ያዘጋጀሁትን እሱን አብሬ ጠብስ አደርጋለሁ ማለት ነው። ከዛ ቅመም ደግሞ ማጂ፣ ፍልፍል አስዋት እና ክዝባራና ጨው ነው ያደረኩት፣ ክዝባራ ፓውደር ማለት ነው። እነሱን አንድ ላይ አብሬ እሽት ታረጋቸዋለሁ ማለት ነው። እየታሹ ነው ሽንኩርቶቹ። ከዛ በመቀጠል ካሮት በቀጫጭኑ ከትፌ አዘጋጅቻለሁ። እሱን አደረኩበት። እሱንም አብሬ እንደተለመደው እሽት እናደርገዋለን እና ይሄንን ይመስላል። ከዛ በመቀጠል ደግሞ ጥቅል ጎመን አዘጋጅቻለሁ፣ መልፉፍ ማለት ነው። እሱንም አንድ ላይ አዋህደዋለሁ ማለት ነው። ከዛ የጨመርኩበት በሰል አክዳር ነው። በሰል አክዳር አረንገሌ ነው የምንለው እኛ። እና እሱን አደረኩበት። ከለሩ ራሱ በጣም ነው የሚያምረው። ያው ኮድራ ስለሆነ የተለያየ አትክልት ሲገባበት። ከዛ በመቀጠል ደግሞ ፍልፍል ባርድ ነው ያረኩበት። ምላዋን ፍልፍል ባርድ ማለት ነው። የከለሮቹ ቃሪያዎች ማለት ነው። አረንጓዴ፣ ቢጫ፣ ቀይ እንደ ባንዲራችን አረንጓዴ፣ ቢጫ፣ ቀይ እና እንደምታዩት ከለሩም ያምራል። ሁሉንም በከፍተኛ እሳት ነው ትንሽ ገለብ በማረጋቸው ማለት ነው። ያው በጣምም አትክልቶቹ መብሰል ስለሌለባቸው። ከዛ እዚህ ጋርም ደግሞ ለምን ፍልፍል አክዳር አልኩ፣ በሰል አክዳር እሱን ያደረኩበት በረጃጅሙ ቆርጬ ማለት ነው። ቅድም ከሽንኩርቱ ጋር ያበሰልኩት በትናንሹ ቆርጬ ነው። እዚህ ጋር ደግሞ ረዘም ባለ መልኩ ቆርጬ ነው ያደረኩበት ማለት ነው። ይሄንን ይመስላል። ትንሽ ተክ ትበል እና ስምስም ጨመርኩበት ማለት ነው። ስምስም ሰሊጥ ነው የምንለው፣ ሰሊጥ ነው እኔ እንጃ። እሱን አደረኩበት ማለት ነው። እሱንም አዋህደዋለሁ። ከዛ ሶስ ጨምሬያለሁ፣ ሶያ ሶስ። አንዱ ስፒቱን ነው፣ ሌላኛውን ደግሞ ጨዋማ፣ ሁለቱን ሶሶች ተጠቅሜያለሁ እላችኋለሁ። ከዛ በመቀጠል ደግሞ ቀጣዩ ትንሽ አመሳመስ አድርገውና ያው በጣም መብሰል ስለሌለበት እንደምታዩት በጣም ነው የሚያምረው ከለሩ። ከዛ ደግሞ ኑድልሴን ጣድ አድርጌያለሁ እዚህ ጋር። ኑድልሴን ቢያንስ 5 ደቂቃ ነው ያበሰልኩት፣ ያው ስለማይፈልግ ማለት ነው። 5 ደቂቃ ተክ ካለ ኑድልሳችንን እንገለብጠዋለን እዚህ ላይ። እንዴ አንገለብጠውም? እንዴ ገለበጥ ነው። ምን ነው ቆየን። ከዛ እንደምታዩት ሚክስ አደርገዋለሁ። እውነት ከለሩ በጣም ነው የሚያምረው። ጣሙን በጣም አሪፍ ነው። እኔ ወድጀዋለሁ። ሰዎችም ወደውት ነው የበሉት ማለት ነው። በጣም አሪፍ ኑድልስ ነው። ሁላችሁም በቤታችሁ ሞክሩት፣ ትወዱታላችሁ። ስለተከታተላችሁኝ አብራችሁኝ ስለቆያችሁ በጣም አመሰግናለሁ። እዚህ ጋር የተጠቀምኳቸውን ግብአቶች አስቀምጫለሁ፣ ከታችን በጽሁፍ አስቀምጥላችኋለሁ። እዚህ ጋር ያው ለመዘርዘር ሰፊ ሰዓት ስለሚወስድብኝ ብዬ ነው ያልገለጽኩላችሁ ማለት ነው። እና ከተመቻችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሁሌ እየመጣው የምሰራውን ምግብ እንዳካፈላችሁ እና አብሬያችሁ እንድበላ ማለት ነው። እንደምታዩት ጠቅለል እያደረግን እንጎርሰዋለን በመጨረሻም። እውነት በጣም ጥዑም ምግብ ነው። ሞክሩት ሁላችሁ። መልካም ጊዜ ይሁንላችሁ። ቻው